እሺ ይኸው የሊባኖስ መድኃኔዓለም ነው ይሄ። አሁን ባለፈም ይኸው እንግዲህ በልጆቻችንም ሆነ በውጭ ያሉትም ሆነ ቆርቆሮ 300 ቆርቆሮ ነው። አሁን ሰርተን ይሄንንም እዚህ ላይ ደርሰናል። መቼም እንግዲህ አሁን ለውጭም ሆነ ለውስጥም ሰው አሁን እያመለከትን ነው። የቀረን አሁን 9 መስኮቱ ብቻ 9 መስኮት ነው። ሳንቃው 6 ሳንቃ ከውስጥም 3 የውጭ 3 በጣም ደስ የሚል ነው። ግርፉም እንደገና ይኸው ሁሉ ደግሞ የምታዩት ይሄን ያክል ደግሞ ሰዎችም ትንሽ ሰዎች 50 የማይበልጡ ትንሽ ሰውናን ይሄን ያክል እየሰራን መቼም በውጭም ሆነ በውስጥም በወረዳም ሆነ በዞንም ይኸው ትብብር እዚህ ላይ ደርሰናል። ለወደፊቱም መቼም እንግዲህ እግዚአብሔር ሁሉንም ደህና ያድርግልን። ልጆቻችንንም በውጭም ያለው በውስጥም ያለው ሁሉንም ደህና አድርጎ ደግሞ እንግዲህ ረዳታችንን ያብዛልን። ይሄን ያክል ነው መቼም እዚህ ላይ ደርሰናል። አሁን ወደፊትም ቢሆን አሁንም ቢሆን እንግዲህ እየሰራን ነው። ለሁሉም በውጭም በውስጥም እያመለከትን ነው። በጣም ጥሩ ደርሰናል። እንግዲህ መቼም ልጆቻችንም ሆነ ማንኛውም ቢሆን እግዚአብሔር ያክብርልን እያልን ነው። የረዳንን ሁሉ እርዳልን እያልን ነው። ይሄ ነው እንግዲህ ግርፉም ገና አለን። አሁን ከውስጥም የሚሰራ ስራ አለ። ብዙ ነገር ነው አሁን የቀረን። እንግዲህ መድኃኔዓለም አለን። ለረዳን ሰው ይርዳልን። አሁን እንግዲህ ይሄ የሊባኖስ ህዝበ ክርስቲያን በፊት ጊዜ የሚገለገለው ሊባኖስ ተክለ ሃይማኖት ላይ ነበረ። ብዙ ደካሞች ወንዝ መሻገር ሲያቀታቸው ብዙ እናቶቻችን ብዙ መለኩሴ እናቶቻችን ወንዝ መሻገር ጣሃውንም ውርጩንም አልችል ሲሉ እኛ ይሄንን ቤተክርስቲያን በትንሽ ህዝበ ክርስቲያኖች ተነሳስተን አሁን እዚህ ቦታ ላይ አድርሰናል። እዚህ ቦታ ላይ ስናደርሰው ደግሞ ምን ያክል ጉልበት ምን ያክል ገንዘብ ከውጭም ወንድሞቻችን እህቶቻችን እየረዱን እኛም ደግሞ እዚህ በቃ ህዝበ ክርስቲያኑ በቃ በንቃት ተነስቶ እዚህ ደረጃ ላይ ደርሰናል። አሁን ቢያንስ የዚህ ቤተክርስቲያን ሁኔታው መስኮቱ ብቻ 9 መስኮት፣ በሩ 3፣ የውጭ በር 3፣ የውስጥ በር 3 አለ። ከዛ ላይ አርማታውን አሁን እዚህ ላይ ደርሰን አሁን ህዝበ ክርስቲያኑ አሁን እዚህ ያየነው ህዝበ ክርስቲያን ናቸው። አሁን እነዚህ ህዝበ ክርስቲያኖች በራሱ በተነሳሽነቱ በሞራሉን ሰንቆ በመነሳት እዚህ ቦታ ላይ ደርሰናል። አሁንም ቢሆን ወንድሞች፣ ወገን፣ ዘመድ የክርስትና ሃይማኖት ተከታይ የሆነ በሙሉ እንዲረዳን እና እርዳታ እንዲያደርግልን አሁንም ቢሆን በእግዚአብሔር ስም ጥሪያችንን እያካሄድ እኛ ምክንያት አሁን እቺ ቦታ ተሰርቶልን ሁሉ ነገር አልቆ ካየነው በኋላ መድኃኔዓለም ደስ ይለዋል፣ የኛም ህዝበ ክርስቲያኑ ደስ ይለዋል። ሁለተኛ የሰጡንም ወንድሞቻችን ደግሞ በእግዚአብሔር ዘንዳ ትልቅ ደስታና ትልቅ ማዕረግ አላቸው። መድኃኔዓለም ዋጋቸውን ይክፈል እንላለን። ለሰጫችን እንዲሰጥልን ደግሞ ውጭ ላይ ሆነው በሐሳብም ላሰቡን ወንድሞቻችን ራሱ እንዲሰጥልን። አሁን ይሄ ውስጡ ገና አሁን ቢያንስ ምን ያክል እንትን ይለዋል። አሁን ይሄ ቆርቆሮ አሁን ይሄ የምታውቁት ጣራው ላይ እዚህ ላይ ይሄ ከጣራው ከዛ ተዳርጋ 300 ቆርቆሮ ነው። ይሄን 300 ቆርቆሮ መቼም እኛ የመድኃኔዓለም ቤት ሲታሰብ እንኳን የመድኃኔዓለም ቤት አይደለም ያን ግለሰብ ቤት ሲታሰብ በቃ በትልቁ ደረጃ ስለሚታሰብ እኛም ደግሞ እስኪ የመድኃኔዓለም ቤት ጠበብ አድርገን አናስብም። እሱ መድኃኔዓለም እሱ ያመጣዋል። እሱ ደግሞ እግዚአብሔር ፈርሃ እግዚአብሔር ያደረበት ሰው ለኛም ይረዳናል በማለት አሁን እንደዛ አስጀምረናል። አሁን ያለነው ህዝበ ክርስቲያን ነው። አሁን ከመጋቢት 30 ጀምረን እስካሁን ድረስ ከቤተ ክርስቲያን ስራ ተመልሰናል እና እዚህ ላይ ደርሰን አሁን አቅማችን የተወሰነች አነስ ስላለችን ወንድሞቻችን የክርስትና ሃይማኖት ተከታይ የሆነ ወንድም በአገር ውስጥም ይሁን በአገር ውጭም ያላችሁ ወንድሞቻችን እንድትረዱልን በእግዚአብሔር ዘንድ የአሳሩን የእርዱን ጥሪ እያስተላለፍንላችሁ ነው እና ከዚህ በኋላ እንግዲህ ወንድሞቻችን የሰጠንን ይስጥልን መድኃኔዓለም። እዚህ ያለውን ደግሞ ህዝበ ክርስቲያኑ አሁን በቃ እግሩ እየደማ እየቆሰለ ምን እየሆነ በቃ መድኃኔዓለምን ምንም ማድረግ ስለማን በቃ ከመድኃኔዓለም በላይ የለም በማለት እዚህ ደረጃ ላይ ደርሰናል። ደካማው በገንዘቡ ጉልበት ያለው በጉልበቱ እየሰራን እዚህ ላይ ደርሰናል። እንግዲህ መድኃኔዓለም የመድኃኔዓለም ቤት አንድ የግለሰብ ቤት ውስጥ ቢገባ ምን ያክል ጓዝ አለው፣ ምን ያክል ንብረት አለው፣ ምን ያክል ነገር አለው። አንድ መድኃኔዓለም ቤት ግን ይሄ ስንገባበት ደግሞ ውስጡ ይሄ ነው። ገና አሁን ምንም በቃ እንትን ማለት ነገር ገና ቀለሙ ይቀራል፣ ሁሉ ነገር ስለሚቀር አሁን የዚህ አንድ መስኮት ይሄ እንግዲህ እቺ ውስጠኛዋ ቤተ ቅድም መቅደሷ
አሁን ይሄ ሁሉ አሁን በዛ መስኮት በዚህ መስኮት እንትን አለ ደጃፍ የዚህን 9 መስኮት ከውጭ 3 በር ከውስጥ 3 በር ይሄ መሬቱ አሁን እቺን ውጨኛዋን አሁን ገና በምኞት በቃ የተወሰነ ወንድሞች እንረዳቸዋለን ያሉ ይላሉ። ያችን ሲሚንቶ ገዝተውልን ያችን ለማድረግ አሁን ድንጋዩን ረጥርጠናል። ይሄ ግን አሁን ገና በምኞት ላይ ነን። መድኃኔዓለም እሱ ለሰጫችን ይስጥልን እያልን አሁን ወንድሞቻችን አሉ እነሱ ይሰጡልን እያልን ነው አሁን እያልን ያለ ነው። እንግዲህ መድኃኔዓለም የምታውቁት ይሄ ቤተክርስቲያን እነዚህ ያያችኋቸው ህዝበ ክርስቲያኖች እዚህ ቀሄላ ያሉ ቢያንስ 50 ያልበለጡ ከ50 በታች የሆኑ ህዝበ ክርስቲያኖች ናቸው ይሄን የመሰለ ቤተክርስቲያን የሰሩት። እንግዲህ ይሄ በጣም የሚያስደስት ቤተክርስቲያን ነው። ተሰርቶ አልቆ ሁሉ ነገር ተዘጋጅቶ ከታየ እንኳን ለዚህ ለሚገለገልበት ህዝበ ክርስቲያን አይደለም ለዚህ ለቤተ ክርስቲያን የረዳ ህዝበ ክርስቲያን በጣም ደስ የሚለው ደስታ የሚሰማው ስለሆነ አሁን የምታወጥ ኮርኒሱም አሁን ገና ምንም የለ ቀለሙ የውጭ ግርፍ ሁሉ ምንም ነገር ስለሌለ አሁን ሁላችንም እንግዲህ መድኃኔዓለም እሱ ቤቱን እሱ ይሰራል በሚል ተነሳሽነታችን በዛ ነው። ከአሁን ቀደም የረዱ ወንድሞች አሉ። አሁን ደግሞ ለመርዳት ስትነሳሱ ወንድሞቻችን በዚህ ሁኔታ የምታዩት ነው። እጁን እዚህ ላይ ደርሰናል። የመድኃኔዓለም ቤት በቃ አንድ የግለሰብ ቤት ተደራጅቶ ብዙ ነገር ስለሚያስፈልገው እንደሚያስፈልገው ሁሉ የመድኃኔዓለም ቤት ደግሞ ከዛም በላይ የህዝበ ክርስቲያን መገልገያ ስለሆነ አደራችን ጭምር እናሳስባለን። ወንድሞቻችን እንግዲህ በእናንተም እግዚአብሔር ኃይል ጉልበት ይሁናችሁ። ለሚረዳን መድኃኔዓለም ይርዳልን፣ ለማይረዳንም ደግሞ ልቦናውን አራርቶ ደግሞ እንዲረዳን ያደርግልን። እስከዚህ ላይ ደርሰናል። እንግዲህ ይሄ ሊባኖስ መድኃኔዓለም ተብሎ ነው የተሰየመው። አሁን ከሊባኖስ ተክለ ሃይማኖት ወደዚህ ተገንጥለን የመጣንበት ክረምት ላይ እናቶቻችን አባቶቻችን ቤተክርስቲያን ለመሄድ እየጓጉ አይሄዱም። ለምን? ህፃናትም ጭምር አይሄዱም። ውሃው በጣም አደጋ ውሃ ስላለብን መሀከል ላይ ውሃ ስለቆረጠን ትንሽ በርታ ያሉ ሰዎች ናቸው የሚሄዱና በዛ ምክንያት ተነሳስተን አሁን እናቶቻችንም አባቶቻችንም ህፃናትም ጭምር ሁሉ እዚህ ቤተክርስቲያን ላይ መጥቶ የማይጎናበሳት የለም። አሁንም እየተጎናበስ ይችን ቤተክርስቲያን በደንብ አድርገን አሱበን ሰርተን እንትንታለ በኋላ መድኃኔዓለም ቤቴን ያሰራ በሰማይ ቤቱ ትልቅ ዋጋ አለው እንደሚለው ሁሉ እናንተ በውጭም በውስጥም ያላችሁ ወንድሞቻችን እህቶቻችን አባቶቻችን እናቶቻችን እንድትረዱን የእርዳታ ጥሪ እየተካሄደ ነው። አሁንም እግዚአብሔር ደግሞ ቤቴን ያሰራ በሰማይ ቤት ትልቅ ዋጋ አለው እንደሚለው ሁሉ መድኃኔዓለም እንድትረዱን የእናንተን ደግሞ መድኃኔዓለም ልቦናችሁን ይፈትላችሁ፣ እኛንም ደግሞ ህዝበ ክርስቲያኑን ጉልበታችንን ብረት እንዲያደርግልን የሁላችንም ምኞት ነው እና ይሄ ነው የምታወት ነው ቤተክርስቲያኑ። እዚህ ላይ እንግዲህ አንተ ሁሉም ተጠቅሷል። አሁን ለዚህ ለቤተክርስቲያን የሚረዳው ሁሉ አካውንቱን የሊባኖስ መድኃኔዓለም ተብሎ አካውንቱን እዚሁ ላይ እንለጥፋለን እናስተላልፋለን። በዛው ታስገቡልናላችሁ። 5ም ያላችሁ 10ም በውስጥም ያላችሁ በውጭም እንድትረዱን ጥሪ እናቀርባለን። 9 መስኮት አሁን